ሰላም ሰላም ጤና ይስጥልኝ። ወድና የተከበራችሁ የሙሱስ ዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ? እኔ ያለሁኝ እግዚአብሔር ይመስገን። ሁላችሁንም ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ይብዛ። ሀዋይቦቼ የኔ ቅኖች ዛሬ ይዤላችሁ የመጣሁት የፊት ማስክ ነው ማለት ነው። በጣም እንደምትወዱት ተስፋ አለኝ። እኔ በጣም ሞክሬው ብዙ ጊዜ የተጠቀምኩበት የወደድኩትን ነገር ለእናንተ ይዤ መጥቻለሁ ማለት ነው። ያው እንደምታዩት የሚያስፈልጉኝ ግብአቶች ዝግጁ አድርጌያለሁ። እዚህ ጋር ሀሊብ ማለት ነው፣ ሀሊብ ኒዶ። እዚህ ጋር ደግሞ የበቆሎ ዱቄት ነሻ፣ እዚህ ጋር አብሽ ነው ማለት ነው። አሁን ተከታተሉኝ እስከ መጨረሻው ማለት ነው፣ እንዴት እንደምሰራው እስከ መጨረሻው ቪዲዮ ነው። እዚህ ጋር እንትን አለኝ ማለት ነው። በመጀመሪያ አጥበዋለሁ። እሺ እንደምታዩት አጥቤዋለሁ ማለት ነው። ጥቤ የመጣሁላችሁ ከዛ ውሃ ጨምራለሁ ማለት ነው። هذا بس ما في زبادي ما في ولا شيء እዚህ ጓደኛለች ማለት ነው። ምንድን እየሰራሽ ነው እያለች ነው፣ ሰምታችኋል ማለት ነው። እዚህ ጋር ጨምራለሁ። ከዛ ትንሽ 15 ደቂቃ የሚሆን አፈላዋለሁ ማለት ነው። ተከታተሉኝ ሀዋይ እስከ መጨረሻው ቪዲዮ። እዚህ ጋር እንደምታወሳለ አድርገዋለሁ ማለት ነው። እሺ 15 ደቂቃ እንትን ብያዋለሁ ማለት ነው። አፍልቼዋለሁ። አሁን ውሃውን ብቻ ነው የማጠለው። ታያችኋል። እዚህ ጋር ውሃውን ብቻ ነው ፈልገው። እሺ ያጠለልኩትን ውሃ መልሼ እዚህ ጋር አደርጋለሁ ማለት ነው። ያብሹን ውሃ ሀሊብ ኒዶ እኔ ፊቴ ደረቅ ስለሆነ ነው ሀሊብ ኒዶ ያኔ ሁለት መላጊያ የተጠቀምኩት ማለት ነው። እናንተ ፊታችሁ ወዛም ሆነ ሀሊብ ኒዶ ብዙ ባታበዙ ማለት ነው። ያኔ ፊታችሁ ወዛም የሆነባችሁ ልጆች ማለት ነው ብዙም ማለት ሀሊብ ኒዶ ወይንም ደግሞ እንደዚህ ፊት በጣም የሚያዋዛ ነገር አትጠቀሙ ማለት ነው። ፊታችሁ ደረቅ የሆነባችሁ ልጆች ነው ማለት የፊት ዘይት ወይንም ደግሞ ዘይት ሆነ የሚሆነ በቃ ፊታችሁን የሚስማማ ነገር ብትጠቀሙ፣ ወዝ ያለው ነገር ፊታችሁ ወዛም ከሆነ ጥሩ አይደለም ማለት ነው። እንደ ብጉር እንደገና ደግሞ እንደ እንትን ያወጣባችኋል እንደ ማዳት ማለት ነው። እና ወዛም የሆነባችሁ ልጆች ተጠንቀቁ ማለት ነው። እዚህ ጋር ደግሞ የበቆሎ ዱቄት አለኝ። እኔ ግን ፊቴ ደረቅ ነው ማለት በሳሙናም ሆነ ማለት ፊቴን በሚስማማኝ ነገር ታጥቤ እንትን ሲደርቅ ምንድነው የሚሆነው? ፊቴ ጭምድድላል ማለት ነው። ለምን ወዛም ስላል አይደለም ማለት ነው። እዚህ ጋር እንደምታዩት ግብአቶችን አድርጌያለሁ ማለት ነው። አሁን ትንሽ እሳት ላይ ተዋለሁኝ። የተከታተሉኝ እስከ መጨረሻ የምታዩት እሳት ላይ አድርጌ ማለት ነው። በዚህ መልኩ ሆኖልኛል። ያው ቪዲዮ አልቀረጽኩላችሁም እሳቱ ላይ እንዳደረኩት ማለት ነው። ተጠቀሙት ላይ ነው ጋር ሎሚ ያለኝ ማለት ነው። እዚህ ጋር ሎሚ እንትን ብያለሁ ማለት ነው። እንደምታዩት ተናገባችብኝ ሀባው ማለት ነው። ፍሬው እዚህ አሮይ ኦኬ ወልቢ ሙያት ወርጥ እዚህ ጋር ደግሞ ዘይት ሆናል ማለት ነው። ትንሽ እጨምራለሁ። እንደነገርኳችሁ እኔ ፊቴ ደረቅ ነው። ላዝም ወዝ ነገር ያስፈልገዋል ማለት ነው። ማለት ነው። ያው እንደምታዩት ምርጥ ክሬም
በእርግጥ ደግሞ ማለት ነው በአንድ ጊዜ ውጤት የለም ስንደጋግመው ነው ማለት ነው። እንደዚህ አድርጋችሁ ሰርታችሁ ከዛ በንጹህ በሆነ እቃ ማለት ነው ታስቀምጡታላችሁ ተላጃ ውስጥ። ከዛ ፊታችሁን በመጀመሪያ ማንኛውንም ማስክ ደግሞ ከመጠቀማችን በፊት ፊታችሁን ንጹህ አድርገን ነው ማለት ነው በፊታችሁን በሚስማማችሁ ሳሙና ታጥባችሁ ማለት ነው። ከዛ ይሄንን ተጠቀሙት። እንደዚህ 15 ደቂቃ 20 ደቂቃ ፊታችሁ ላይ ትታችሁ ከዛ ታጠቡት ማለት ነው። ለእናንተ ምንም አይነት ማለት ኬሚካል ነገር ስለሌለው የጨመርኩትን አይታችሁታል ማለት ነው። የአብሽ ውሃ ከዛ እንደገና ሙያት ወርድ የአበባ ውሃ ማለት ነው። ከዛ የበቀሉ ዱቄት ሀሊብ ኒዶ ነው የጨመርኩት ማለት ነው። ከዛ ውጭ ሎሚ ዘይቱን ነው የጨመርኩት። እናንተ ዘይቱን አለመጨመር ትችላላችሁ። ፊታችሁ ደረቅ የሆነባችሁ ልጅ አሁን ደጋግሜ ማነው ፊታችሁ ወዛም የሆነባችሁ ልጆች ማለት ነው ደጋግሜ የምናገረው ይሄን ነው። ፊታችሁ ወዛም የሆነባችሁ ልጆች ወዝ ያለው ነገር አትጠቀሙ። ለምን ፊታችሁ ወዝ ስላለው አያስፈልግም አላችሁ ማለት ነው። ፊቴን እየተቀባሁ ላሳያችሁ። እንደነገርኳችሁ እኔ ፊቴም ደረቅ ነው፣ ግን ምንም አይነት ጥቁር ነጠብጣብ ምናምን የለበትም። ይሄ ግን የምታዩት ይሄ ጥቁር ነጠብጣብ ሳይሆን ያው በልጅነቴ ተጣልቼ የተሞነጨርኩን ነው በጥፍር ማለት ነው። ሰምታችኋል። ጥቁር ነጠብጣብ እንዳይመስላችሁ ትምህርት ቤት ነው ባይሆን ይሰጣላውት። እሺ አሁን እየተቀባሁ ላሳያችሁ ነው። ግን እምላችሁ ነገር ማለት ነው ማንኛውንም ማስክ ከመጠቀማችሁ በፊት ፊታችሁን ንጹህ ማድረግ አለባችሁ ማለት ነው። እኔ ያው ዝግጁ ሆኛለሁ፣ ግን ካሜራው የሸጎዲን ያሳያል ማለት ነው አቀማመጡ። ግን ምን ማድረግ አይቻልም ማለት ነው። እስከ መጨረሻው ተከታተሉኛ። ሰምታችኋል። ጓደኞቼ እያዩ እያሳቁኝ ነው። እሺ ታረሹፍ እንደኔ እኔ አሁን ጉንጭ የለኝም ታያችኋል። ጉንጭ የሌላችሁ ልክ እንደኔ ፊታችሁ ክስት ያለ ይሄንን ማስክ ደጋግማችሁ መጠቀም አለባችሁ ማለት ነው። ለምን እንትን አብሽ ልክ እንደ ካሜራ ንፍት ነው የሚያደርገው። እሺ انت ما عندك سماعه؟ مين انا؟ حلو. انا ما في سماعه. لا ما دوبي. او بس هلا هذا النت ማለት ነው። اتراشي بدل ما اخذت شيء جبتي نفسي عمونا ما اخذت شيء። 25 ደቂቃ ሞልቶት ደግሞ እንደምታዩት በዚህ መልኩ መጥቼላችኋለሁ ማለት ነው። ፊቴ ላይ ደርቋል ታያችኋል። እሺ ታጥቤ ላሳያችሁ ማለት ነው። እሺ እኔ ወደች ታጥቤላችሁ መጣሁ ማለት ነው። እንደምታዩት እዚህ ጋር ያው ካሜራው ብዙ አልተመቸኝም ማለት ነው፣ ግን ያው በደንብ ይታያል ብዬ አስባለሁ። كيف مو حلوة እና እንደዚህ ሆኗል ማለት ነው። ሀዋይቦቼ ምንም አይነት ኬሚካል ስለሌለው ምንም ጉዳት የለውም ለፊታችሁ ማለት ነው። ማንኛውም ሰው መጠቀም ይችላል ይሄን ነገር። እኔ በጣም ነው የወደድኩት ማለት ልስላሴው ራሱ በጣም ነው የተስማማኝ ማለት ነው።
እናንተ ደግሞ እንግዲህ ያው ቪዲዮ የከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ማለት ነው። የምወዳችሁ የማከብራችሁ ደግሞ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ተተርፍ ይበሉልኝ የኔ ቅኖች ማለት ነው። ባይ ባይ።